እንዴ እንዴ ትልቁ ዳቦ ሊጥ ሆነ ማለት አሁን ነው። ኦ ማይ ጋድ ኦ ማይ ጋድ አንተ አልዋሸችም። ዳኜ እኔ እኮ ከአርቲስቶች ጋር ማድር ነኝ። ዳኜ ድረስ ሊትራለች እኮ ሰምታችኋል አለ ስትዘፍን እቺ ልጅ እትኔ አልጋ ላይ ብራንድ ነኝ ያለችው ናት አይደለ? እቺ ዳኜ ናና ዳኜ ትላለች። ዳኜ ናና እኔ ማቅፎ ብራንዱን ነው ማቅፎ ያለችው ናት። ምገርም ይሄ እንዴት ተቁላልታ እንዴት ይጨይቅ እሷ እኮ አውጥቶኛል ስትል እኮ ውሸት አስብ። ይሄን ፊት እኮ ለማጽዳት እኮ ብዙ ጊዜ ይፈጃል ታውቃለህ። ግንባታው ብዙ ነው። ይሄ ቅንድቡ ምኑ ስትገነባ ብዙ ይፈጃል። በጣም ይፈጅ ነው። ኮንስትራክሽን ብዙ የሚጨርስ ይመስለኛል። ሳሳ ግን ዳኜ ጋር ከዋለች በኋላ ነው ፋን ነው የሆነችው ባላለች ልጅ ይሆናል። በደንብ አድርጓ አፈና አንተ ይተላለፋል እንዴ? ባልጋ ላይ ይተላለፋል እንዴ? ፋን ነው እንዴ? ባልጋሳ የገቡ ኦሮሞዎች አሉ። አንተ ተዋረድና ለትግሬ ተዋረን ማስተር ከባድ ነው። እውነቷን ነው ማለት ነው። አይገርምም? እኛ እኮ ስም ለማለት እኮ ነው። አልጋ ላይ በጣም ነው እንትን የሚለኝ ሲያወር እኮ ሰክራ እኮ አንድ ቀን ቦይፍሬንድ ይላል ዝም ብሎ ብዙም እንደ ዘፈኑ ጠንካራ አይደለም ስትል ነበር። ወይኔ ዳኝ ዘፈኑ ላይ እንዳጓራው አይደለም አለች። አንተ የሚገርም ነው። አረ ልጁማ ጀግና ነበረ። ጆከር ካልዞረባት ካልረገጣት በቃ የሆነ ነገር አለ። ዳኝ ወንድማችንን ተበልቷል። ሁላችን ሊጣለፍ ነው። ወይኔ እቺ ሴትዮ ወይኔ አንቺ ደግሞ ትለያያለች። አሁን እንዴት ነው? በምንድን ነው? በምን ላይት አንስተዋት ነው? በፊልተር ነው እንዲያነሷት? የዳኝም የሷን ፊልተር አለው ታውቂያለሽ? ፎቶ ያስታውቃል። ፊልተሩ እኮ ያስታውቃል። ግን ብዙ ፊልተሩ ራሱ ሌላ ፊልተር አለው። እሷ እኮ ናት ያለችው 5 አንበሳ ዳኘዋል ስጭ ብሎኝ ሰጥቼዋለሁ ለጆከር አለች። እና ሰጣ ብሩ አልገባም ብሬን አስመልሱልኝ ስትል ነበር። አንድ ነው የሰጠችው። ፓስተር አንድ ነው የሰጠችው። አንድ የሰጠችው ግን አንድ ነው። አንድም በአምስት መታው ነው። አንበሳይን መልስልኝ ያለች ነበር። ብሩ አልገባም ይመልስልኝ ያለች ነበር። እኔም እንደዛ ነው የሰማሁት። አንድ ነው የሰጠችው ነበርኩኝ እኮ ስትሰጠው ፓስተር ጆከር አለችው። ዝም ብዬ ውስጤ አንበሳ ስጩ እያለኝ ነው አለች። ታዲያ ስጭኛ ምን ችግር አላችሁ? እማሜን ብትሰድበኝ እንኳን አልመልስላትም፣ አልናገራትም። ማሜ ማለት ለኔ በቃ ትለያለች። እቺ ለከስከስ ውሻ ጀስት እኔ መልእክት እያስተላለፍኩ ነው። ኮፒ ሊንክ እያደረጋችሁ አይደላችሁም ወዳጆች? ምንድነው? በሰላም ነው? ሉጣ ኮፒ ሊንክ አድርጉ። የገጠር ልጅ ነኝና ምንድነው የምትልኩ ሰዎች ብትገቡ ምን ታደርጋላችሁ? ገብታችሁ እዚህ ጋር ይመጥናችኋል ይሄን ኮንቨርሴሽን። መጀመሪያው ግን ፍራኦልን አይመስልም? ግን ወደዚህ ስታዩ ይመስላል። እኔም ፍራኦል መስሎኝ ነበር እኮ። እኔም እንደዛ ነው መስሎኝ ነበር። ጠጋ ስል ለካ ዳኜ ነው። አይ ትግላችሁ ሰሚ ዳኜ እንደሆነ ጥቁር ፈረስ ይወዳል። አይቻልም ጥቁሬ እያዳል ይሄን ጥቁር ፈረስ ነው እንደ ጋለበው። እሱም ማስጠመቅ አለብን ፓስተር። በቄዳር ነው ምን አስጠምቀው ጋዛ። አይ ማስጠመቅ አለብን። ወንድማችን ደግሞ ተጣርቷል። ጋይስ ኮፒ ሊንክ አድርጉ ብያቸዋለሁ። አትሰሙ? ኮፒ ሊንክ ታፕ አድርጉ። ካልሆነ እንውጣለን። ወደ ስራ ልግባ፣ በኋላ እንገባለን። እሺ ኦኬ ፓስተር። ኦኬ ደህና ዋይ እናቴ፣ አትናደጂ፣ አትቆጪ። እሺ ሰላሙ ልልን ንጉስ ተረጋጋ። ጅቦ የፈለገውን ቢል ምንም አያመጣም። ዝም ብለሽ ዝም በይ። አንቺ መልካም ሰው ነሽ፣ በጣም እንወድሻለን፣ እናከብርሻለን። እህታችን ነሽ። አንቺ ቫልዩ አለሽ። አይቻለሁ፣ ስከታተላት ነበር። ያ በጣም ለሁሉም ብሔረሰብ ቫልዩ ያለሽ እግዚአብሔር ነው። በአንቺ ምክንያት ነው ብዙ ሰው ዘረኛ ነው ዘሩን እንትን ደግሞ አንድ ቀን ደግሞ
ሁሌ ደግሞ ዲፌንድ አድርገሻል በሐሳብም በምንም ሰሞኑን እንትንም ነው እንጂ ሰሞኑን እያሽቃበጡ ነው። እዛ የሆነ ግሩፕ ሆኖ እያሽቃበጡ ነው። ሰው ድንገት እዛ ስትሄድ ሊያሸማቀቃት ሞከረ። ሳዳምጠው ነበር። አንቺ የምትሸማቀቂ ልጅ አይደለሽም። እነሱ ትንሽ ታቀለስ አይኔ ይመታቸዋል። ጅቦ ያለበት ቦታ ሽንቱን ቢሸና ጎርፍ ይዞት ይሄዳል እንዴ? ጅቦ በጣም ታዩ ሱንትን ነው ለክስክስ ነው። ላይክ አትፍረጅበት። በጅቦ መናደድ የለብሽም። እንደዛ አይነት ሰው ነው በቃ እንኳን ላንቺ ነውና ይናገራል። እኔ በከፈለኝ ልክ ነው ማውራው አለው። በከፈለኝ ልክ ነው ማሽቃበጥ አለ እንዴ? እዚህ ስብዕና የለውም፣ ስብዕና የለውም። እግዚአብሔር ስብዕና በምድር ላይ ከሌላቸው ሰዎች አንዱ ጅቦ ነው። ጅብ ነው በቃ ትክክለኛ ማንነቱ ጅብ ነው። ያ ግን ይሄንን አውቀሽ ተንበይ። አይ ችግር የለውም። ጓል ሰገን አንቺ ሙሉ የሆንሽ ሰው ነሽ። በዚህ ስናይሽ ጥበብም ምንም ያለሽ ነሽ እና ለዚህ ታውቂያለሽ። እዛ ግሩፑን እኮ እዛ ጋር ቀደም የገባሽበት እኮ አንድም እኮ በድፍረት እኮ አንድ ፔጅ አያነቡ ካስታወሽ በድፍረት አንድ ፔጅ ማያነብ ሰው ጋር ሄደሽ ሐሳባት ትስጪ። አንቺ አንድ ቀን በደንብ ረግጠዋለን። አንድ ቀን በደንብ አድርገን ረግጠውና እናፈምሰዋለን። አፈመስኩት ነው እኮ ያ ምን ያደርጋል መሰለህ ጅቦ ሲደርቅበት ይመጣል ነው በቃ ማንም ሰው ሁሉ ዝርጥ ሲሰለቸው ይመጣል። ከዛ እንደገና እንቀሰቅሰዋለን እናነሳዋለን። ሲቀበር እኮ ፎሎ ፍለጋ ነው የመጣሽው አላላትም? ፎሎ ፍለጋ ነው የመጣሽው ፍለጋ ነው አለኝ እኮ ፓስተር። ፎሎ እሱን እኮ ነው የምልህ እኔ ቪዲዮ አላበራ ኮንተንት የለኝ ምን ይሰራልኛል? ፎሎ ምን ያደርግልኛል? ተስራ እንኳን አንቺ ነው ፎሎ አልፈልግም የምፖስተው ነገር የለኝ ፓስተር። ግን ደግሞ አስብ እግዚአብሔር ያሳይ እኔን በዚህ ያለ ለመናገር ማሰቡ አልኩኝ እናጣራለን። የከፈለው ባንቺ ላይ ምን አልክ ፓስተር? በጅብ አትናደድ። በጅብ ሰው አይናደድም። ኦኬ ትክክል አይደለም ፓስተር። እኔ ጓደኛዬ ብዬ አቅርቤ መቼም እኮ እኔ ሰው ምከዳ ሰው አይደለሁም። 450 ሺህ ብር ሰጥሻል አንቺ። ወላ ነገሩ ልክ ነህ። ለአንተ ተመለሰኝ ሰው ነው በቃ። እኔ ሰው ሲቸግረው ረድቻቸው ኩላሊት ሰጥቻቸው ጨጓራዬን ሊበሉ የፈለጉ ዱለት ያማራቸው አሉ አንደኛው ይኸውልሽ የሰው ንጉስ እዮዳብን የከዳ ሰውዬ አንቺን ምን ሊልሽ እንደሆነ አስቢ። እሱ ነው መጨረሻው ነው። እስቲ ፕሮሰስ ጀምሮለት ለማምጣት ያሰበ ሰውዬን የከዳ አንቺን እንዴት አድርጎ ምን እንደታውቃለህ? እኔን ከእንትኖች ጋር ለማጣላት እዮዳብ ትግሬ ነው የሚረዳ ትግሬን ብቻ ነው ብሎ ፖለቲካ ይሰራል። እሱ ስለረዳውት አይ በቃ እንደዚህ አይነት እባብ ታውቂያለሽ? ጅቦ ማለት ጅራት የሌለው እባብ በሁለቱም በኩል አፍ ያለው ስሚ ጅብ ማለት እባብ ነው። በዚህ በጅራቱ በኩል በአፍ በዛኛው ማፍ ያለው እና እንትና ለጂ ለማንኛውም እኛ እናከብርሻለን እታችን። እኔ በጣም ስለማከብርሽ ለዛ ነው በማይገባ ቦታ ሁሌም አንቺና ሂዊ ብቻ ናችሁ እዚህ ቤት የምትገቡት። ለምን ትረዳላችሁ? ምን ሰራውን ስራ ታውቃላችሁ። አንዳንድ ቀን መሰጠት ያለበት ነገር አለ አይደል እንዴ? እንደዛ ባልለ ካምፍርታብል ሆኖ ስንቱን ነው ቁጭ አድርገን ስንት ጨንበላው ልቀናል እዚህ ቤት ማለት ነው። እናስገባለን በቃ አይገርምም። ጥላዬ ምን ሆኖ ነው ደግሞ ጥላዬ አላወረደውም? ቴዲ ሆነ ዩቲዩብ አይቼ ቴዲ ምን አንገሽልጆ ቴዲ እኮ ባለጌ ነው። ዳስ ማንነቱ እኮ ነው፣ ካራክተሩ እኮ ነው። ተረዳችሁን? ምን አይነት ነው ነው? አይ ግን እነሱ ቤት ሄዶ ለምን ይገባሉ? የመጀመሪያ ጊዜ አይደለም አንተ ማትረባ ባለጌ እናትና ምናምን ብዬ ረግጬ ባስወጣ ተመልሰህ ትመጣለህ እንዴ? አንተ ዘሩን እኮ ነው የሰደበው እኮ አማራን እኮ ነው የሰደበው እኮ ታውቃለህ። ቴዲ ውሻ ዘር እኮ ነው ያለው።